ይገባል አልኳት በቃ እሷ ከኔ ጋር ያያዘት ምን ብላ ወጣም ስገባም ትገራምጠኛለች የሆነ ነገር ትለኛለች ቶፊቅ እኔ ይሄ ቤት አልተመቸኝም እንቀይር አልኩት እንደዛ ስለው ጊዜ ደግሞ አንቺ በሰላም ከኖርኩበት ቤት ልታባረሪ ነው ምናምን አለ ከዛ እኔ እዚህ ቤት መኖር አልፈልግም ካልሆነ እንቀይር እኔ በለዚህ ሽንት ቤት መውረድ ራሱ እየተመቸኝ አይደለም በለዚህ ሽንት ቤት ታች ወርዶ መምጣት ራሱ ከባድ ነው መብራት ይጠፋል ይከብደኛል ምናምን አልኩት ብዙ ከንጨጭቄው በመጨረሻ ደግሞ በቃ ለእናቴም ልነጋት ነው ካልሆነ ይሄ ቤት ይቀየር አልኩት እሺ ያለ ሴትዮዋ መብራት ሲያስቸግር ጊዜ ወጣንና ቤት ፈልጊ ያለኝ እሺ በቃ ቤት ፈልጊ ያለኝ ከዛ የምንኖርበት ቦታ ከታ ነበር የሚባለው መጀመሪያ የምንኖርበት ኦሮሚያ ክልል ከዛ ደግሞ በቃ አዲስ አበባ ወደ አዲስ ሰፈር ምናምን ፈልጊ ያለኝ አዲስ ሰፈር ላይ ዛሬ እንፈልጋለሁ ከዛ ወጥቼ ቶፊቅ ቤት አገኘው ኩናና ያው አለዋለሁ አይ ዛሬ አይመቸኝም ስራ ላይ ነኝ ነገ እመጣለሁ ይለኛል እሺ በቃ ደላላዎቹን አንከራታቸውና አሳዝናቸዋለሁ ደግሞ እርጉዝ ስለሆንኩኝ በቃ ካንኳላማ እንዳትመጪ ምናምን ይሉኛል ከዛ ሄጄ ይፈልግና ነገም ሳምንት ሙሉ እንደዛ ሲያረገኝ ቆይቶ ከዛ በኋላ ደግሞ በቃ በሳምንቱ አመመኝ እኔ ራሱ የዞርኩበት እግሬ ምንም መንቀሳቀስ አቃተኝ ከዛ ደግሞ እንደዛ ሆኖ በቃ እኔ እግሬ አሞኝ ተኛሁኝ 3 ቀን ሙሉ ተኝቼ ቤት ውስጥ አንድ ቀን ምግብ ሳልበላ ምናምን ውሃ እየጠጣሁ ብቻ ምግብ በላሽ አይለኝ ምን አይለኝ ይመጣና ምግቡን ሰርቶ ሩዝ ቀቅሎ ምናምን ይበላና ይተኛል ምን ሆነሽ የተኛሽ እንኳን አይለኝም በጣም ታምሜያለሁ ዝም ሲለኝ ጊዜ ከዛ በ3 ቀን ምናምን በቃ ምን አማራጭ አለኝ ብዬ ብዙ ስለኝ እሄዳለሁ ብዬ ተነስቼ ሰርቼ በላውኝ ሁሉ ከዛ ስነሳ ምን ሆነሽ ነው አይለኝም ለምንድን ነው ማጠይቀኝ ምናምን ስለው ጊዜ ያው ዝም ብለሽ ለማረፍ ይመስለኛል ይለኛል ለማረፍ ሌላ ቀን ምግብ ሳልሰራ ጠብቀሃለሁ እንዴ ምናምን አልኩትና ከዛ በቃ ዝም አልኩት እኔ ጭቅጭቁም ያስጠላኝ ነበር ጸጥ ብዬ መኖር በቃ መተኛ ጀመርኩ ሲተኛ ራሱ ካከራዩን ጋር ተኮራረፉና ቤት ፈለገ ትንሽ ከፍ ብሎ ወደ ላይ ወጥቶ ቤት ፈለገና ቤት አገኘ በቃ ነው ቤቱን ምናምን ሲለኝ ሂጅ አየሁት በቃ ይሁን አልኩኝ እኔ እዛ ካከራዩን ጋር ስላልተስማማ በቃ ይሁን ችግር የለውም ብቻ ከዛ ግቢ እንውጣ አልኩኝ ከዛ ግቢ ወጥተን ላይ ወጣን 7ኛ ወሪ ላይ ነው መሰለኝ ከዛ እቤት ለመቀየር ራሱ ስንት ጊዜ ወንዳይ ለዚህ ስንት ጊዜ እንትን እቃ ምናምን ተሸክሜ እርጉዝ ሆኜ እኮ ነው ላውጥተሽ አስቀምጪ ይለኛል አውጥቼ ያስቀመጥኩኝ እቃውን እዛ ያመላለስኩኝ ከዛ በመጨረሻ ቀየርን እዛ ቤት ገባን እዛ ቤት ስንገባ ከዛ የሆነ ነገር አዘጋጅልኝ እኮ እርጉዝ ነኝ አሁን ልወልድ ደርሻለሁ ከወለድኩኝ በኋላ ማን ነው እንትን የሚያግዘኝ አሁን እናዘጋጅ ሁሉም ነገር ማዘጋጀት አለብኝ አጃል አዘጋጅ ምናምን እለዋለሁ እሺ በቃ ታዘጋጃለሽ ይለኛል ይዘጋጃል ችግር የለውም የአንድ ቀን ስራ ነው ይለኛል እንደዛ ያለኝ ደንግ ፊት ያዘኝና ሐኪም ቤት ሄድን ሐኪም ቤት በቃ በጣም አሞኝ ያክሴ ልጅ ደውዬላት መታ ወሰደችኝ ቀን ሙሉ እሷ ጋር ተኝቼ ማታ ወሰደችኝ ሐኪም ቤት አዲስ አስኩ ወስዳይ ሐኪም ቤት ሄጄ ተመርምሬ ምናምን እኛ ብር አልያዝም ነበር ብር 2500 ተመርምሮ 2500 ብር ሲባል ብር እኮ አለው የለኝም አላለ ትራንስፈር ቢያለኝ አለ እሺ አዋሽ ባንክ ይላል አንዴ እሺ ንግድ ባንክ አለ ይባላል መልሶ ደግሞ አዋሽ ባንክ ይላል እንደዛ ያለ መሸና ከዛ በቃ ኧረ በእናትህ ክፈል ማትከፍል ከሆነ አልከፍልም በል ሴቶቹን ተቆጡ ከዛ ሴቶቹ ሲናገሩ ጊዜ ምን ይላቸዋል የሷን ስልክ ታሲዘውና እኔ መጥቼ እሰጣቸዋለሁ አላቸው አይ ስልክ አንይዝም አሁን ብትከፍል ከሆነ ክፈል ብር አለህ አዎ አለኝ እና ለምን አትከፍልም አይ ከፍላለሁ ቆይ ትንሽ ጠብቁኝ ትራንስፈር ቢያለኝ ምናምን ያለ 3 ሰዓት ተኩል ሆነ እንደዛ ሲሆን ደግሞ ለእህቴ ደውዬላት እንደዚህ ሐኪም ቤት ነኝ እሱ ደግሞ ብር የለኝም ማለት እና ክፈይልኝ 2500 ብር አልኳት ላከችልኝና እኔ ትራንስፈር አድርጌ ከፈልኩ ሴቶቹ ለምንድን ነው ማትከፍለው እሷ እኮ እንደዚህ እርጉዝ ሆና ያንተን ልጅ አይደል የተሸከመችው የሁለታችሁን ልጅ አይደል የተሸከመችው ስትለው ጊዜ የኔ መሆኑን ራሱ እርግጠኛ ባልሆንኩት ልጅ ምናምን ብሎ ሴቶቹ ጋር ራሱ ሊደባደብ እንዴት ነው እንደዚህ የምትል አንተ ሙስሊም አይደለህም አላህን አትፈራም ምናምን አሉ ሴቶቹ እንደዛ ተብሎ ተጨቃጭቆ በቃ ወጣን እዛ ሄድን ቤት ሄድንና እኔ አባቴ ወንድሜ ጋር ነበር እኔ ይሄ ሁሉ ነገር እየከበደኝ ነው ናና የምታስተካክል ከሆነ አስተካክል ካልሆነ ደግሞ እኔ የለሁበትም አልኩት ለአባቴ እንደዛ ስለው ጊዜ አባቴ መጥቶ ተናገረው እንዴ እቺ ልጅ እኮ የሁለታችሁ ልጅ ነው የተሸከመችው ለምንድን ነው ይሄ ሁሉ ነገር የምታስተቃያት ማትፈልጋት ከሆነ አልፈልጋትም በል እኔ እጄት ልሂድ እጄ እኮ በስታብኝ አይደለም እጄት ልሂድ እናቷ እንትን ታርሳታለች እሷ ጋር ትወልዳለች ችግር የለውም እናቷም ይዛትና ብላኛለች ይሄ ሁሉ ነገር ፋዘራየ ሺቲ ወላይ ካገባው በአንድ አመት ውስጥ አንድ ሺቲና አንድ ሻክ ብቻ ነው
ያዛል ሽቲ ለኝ ማለት ሽቲ ማገዛላት ከሆነ እኔ እኮ ልጅ አንድ ቀን አንድ ነገር ጎልባት አይደለም እንትን ያገባችው ራሷ እንትን ብላ ነው በቃ እንደዚህ ወጣብኝ ያገባችው እንጂ እኔ ጋር እኮ አንድ ነገር ቸግሯት አይደለም ለምንድን ነው ሽቲ ማገዛላት ለምንድን ነው የሚያስፈልጋት ነገር ማታረግላት አለው ሰራተኛን ቀጠርላታ ብራላታ ብርፍታታ ችግር የለውም ልጆች የሚረዷታል ላንተ የሚተጋገዙሃል ግን እየሰራህ ነው እየወጣ እየገባህ ነው ምናምን ብሎ ተናገረው ፋዘር አባቴ ማለት ነው እንደዛ ሲናገረው ጊዜ እሺ በቃ ሀጂ ፋዘር ምናምን ብሎ ካሁን በኋላ ምንም ነገር አይጎልባትም አጃውንም ምናምን እናዘጋጃለን አለ ከዛ ደግሞ ማታው ኪችን ላይ ቁጭ ባልኩበት ወደኩኝ ወድቄ ከዛ ደግሞ ማታ እንደዚህ ወድቄ ያለው ወገቤ ያመመኝ ነውና ሐኪም ቤት መሄድ አለብኝ አልኩ እንደዛ ስለው በቃ እሺ ጠዋት አዲስ ሰፈር ነኝና ደውይልኝ አለኝ በፋዘር ማጠገብ እንደዛ ብሎ ስራ ሄደ ከዛ ደግሞ ወጥቼ አዲስ ሰፈር ሳልወጣ ማለት ነው በቃ ጠባይም ስለማውቀው አዲስ ሰፈር መጥቻለሁ ብዬ ደወልኩለት ብሎ ካርጎኝ ወጣ ከዛ ቴሌግራም ላይ ገብቼ ደግሞ ጠዋት እኮ አሞኛል ብዬ ነበር አዲስ ሰፈር መጥቻለሁ ቴሌግራም ላይ ብሎ ካርጎኝ ወጣ በቃ ጸጥ አለኝ ከዛ በኋላ ደግሞ በቃ እንደዛ ሲለኝ ዝም ብዬ ሐኪም ቤት ሄድኩኝ ታክሜ ምናምን መጣሁና ማታ ምንም ነገር ሳወራ ጸጥ ብሎ ህት ያለች እኔ ጋር ማለት ነው ጸጥ ብሎ ገብቶ ተኛ ምግቡን ይዞ ከውጭ ይዞ መጣና መኝታ ክፍሉ ገብቶ ከውስጥ ቆልፎ ተኛኛ ሳሎን ተኛን ዝም አለው በማግስቱም ሳምንት ሙሉ እንደዛ አረገ እኔ አባቴ በቃ አሁን ሁሉም ነገር መሮኛል ወላሂ አሁን ያ እንትን ያገናኘችንም ደውዬላት እንደዚህ ያረገኝ ነው እና ነይና በቃ እኔ እናቴ ጋር ሄጄ መውለድ ነው የምፈልገው ምንም ነገር አልፈልግም ብቻ አላህ በሰላም ይገላግለኝና ከዛ በኋላ ሁሉም ነገር እናወራለን አልኳት ከዛ አባቴ መጣ እሑድ ቀን ቅዳሜ ቀን ነበር መሰለኝ ቅዳሜ ቀን ነበር ከዛ እሱ አባቴ መጣ እኔ ጋር ወንድሜ ጋር ነበር ደውዬለት እሱ መጣ ከስራ መጣ ተመልሶ ሲመጣ ቀጥ ብሎ ገብቶ ፋዘር ደህና ዋላችሁ ብሎ ገብቶ ተኛ ከዛ ፋዘር ደግሞ በጣም ተናዶ ገብቶ እኔ ምንም ነገር አልፈልግም ልጄን ስጠኝና ይሻት ልሂድ ካንተ ምንም ነገር አልፈልግም ስለ ፋዘር በእናቱ በቃ ይቅርታ ምናምን ብሎ ሁሉም ነገር ያው ይገዛ አቻም አልተገዛም 8 ወር ከ15 ቀን ነው እንጀራም ሊጋገርበት ምጣድም አልተገዛም ነበር ምናምን በቃ እሺ ሁሉም ነገር ይገዛና ከሷ ጋር ሄደው ከመዲና ጋር ሄደው ሁሉም ነገር አለ ከሱ ከወንድሙ ሚስት ጋር ማለት ነው ከዛ ሄደው ሁሉም ነገር የሚያስፈልገው ነገር አጃውንም ምኑንም ይዙና ከዛ እኔ ትራንስፈር አደርጋለሁ ያው ሰራተኛም ሰኞ ታምጣም የቸግራን ነገር ሁሉ አስተካክላለሁ አለ ከዛ ደግሞ እሺ ተብሎ ከሷን ጋር ሄደንና ገዛን በቃ አጃ ምናምን ምጣድ ገዛን የእንጀራ ምጣድ እሱን ገዝተን ተመለስን ቅቤን ገዛን ቅቤ 4 ኪሎ ምናምን ገዝተን መጣን ከዛ ደግሞ መጣንና እሷን በቃ ወደ ቤቷ ሄደች እኔ መኖር ጀመርኩኝ አባቴ ሄደ እሱ በቃ እነሱ ሁላቸውም ሄዱ እኔና እሱ ብቻ ቀረን ማለት ነው ቤት ውስጥ እኔና እሱ ብቻ ስንቀር ከጎረቤት ጋር እዛኛው ግቢ ያለን ማለት ነው ከጎረቤት ጋር አትስማሚኝ ከከራይ ጋር አጣላሽኝ እንደዚህ ብሎ ሲናገረኝ ጊዜ እሺ ብዬ እዚህ መጣ ደግሞ ከጎረቤቶቹ ጋር መግባባት ጀመርኩኝ እነሱም ጋር ሄደሽ አውሪ ብቻሽን ስለምትውይ ነው ምናምን አለኝ ከዛ ደግሞ እኔ ከነሱም ጋር ማውራት ጀመርኩኝ እነሱም ጋር ማውራት ጀመርኩኝ ትራስ ሁለተኛ ፎቅ ላይ ነበር ወደ ታች ማውራት ጀመርኩ እርጉት ነበረች አለ ከዛ ደግሞ ከነሱም ጋር አብሬ አተሩ ምናምን ለቀምንና አዘጋጅተን ምናምን አሰጭልኝ እነሱ ማለት ነው ሴቶቹ የግቢ ሴቶቹ በጣም በሚያዝኑልኝ ከዛ እነሱ አሰጭተውልኝ ምናምን ከዛ እሺ ሰኞ ሰራተኛ ተገኘና ደላላ ጋር ሄደን እንደዚህ ሰራተኛ ተገኝቷል የደላላ ብር አስገባል አላስገባም ማለት ቆይ እሺ ዛሬ ታያትና በቃ ነገ እንፈልጋለን አለ ማታ ሲመጣ ደግሞ ቀላይ እኮ ሰራተኛ ተገኝቶ ነበር ከሀያ ገደላላ ቤት ሄደን ለምንድነው ትደውልልህ እንደዛ ያልከኝ ስለው ጊዜ አይ እኔ በጣም ትልቅ ሰው ምናምን አልፈልግም ትንሽ የቀለል ያለች ልጅ ነው የምፈልገው አለ እኮ ልጅቷ እኮ ትንሽ ልጅ ናት አልኩት እሺ በቃ ነገ ሄደሽ ደላላ ጋር ሄደሽ ደውይልኝ አለኝ ስደውለት አነሳም በቃ ዝም አለኝ እኔም ደግሞ ጸጣልኩትና በቃ ዝም አልኩት በቃ በራሱ ጊዜ ያመጣል ይሆናል ብዬ ጸጣልኩት ከዛ በኋላ ወልድበት አካባቢ ሲደርስ በጣም ማመም ጀመረኝ ያመኛል ምናምን በቃ ምንም ነገር መስራት አቃተኝ አይ እኔ ምንም ነገር መስራት አልችልም ያመመኝ ስለሆነ ምንም ነገር አልሰራም ብዬ በቃ ተውኩት ምግብም እህቴን ጋር ሄጄ መብላት ጀመርኩኝ አክስቴን ጋር ሄጄ መብላት ጀመርኩኝ ከዛ ደግሞ እህቴም ጋር ሄጄ ምግብም ይዤ መምጣት ጀመርኩ ጎረቤቶቹም እየሰሩልኝ ምናምን መብላት ጀመርኩኝ ከዛ እንደዛ እያረኩኝ እሱ ደግሞ ምን ማድረግ ጀመረ መጨረሻ ላይ ዝም ማለት ጤፉን ብዛልኝ ስለው ዝም ብሎ ከዛ አንድ ቀን አክስቴ ጋር ሄጄ አደርኩኝ እኔ እሑድ ቀን ማለት ነው ለወልድበት አካባቢ አክስቴ ነይ ስጋ ልስራልሽና ስጋ ትበያለሽ አለችኝ እናቴ ከዛ ደግሞ ቶፊቅ
ፋይዛ ጋር ሂጄ እንደውም የእናቴ የተላልኩት ፋይዛ ጋር ሂጄ ስጋ ልበላ ነው ወይስ ትገዛልኛለህ ወይስ ልሂድ እኔ በጣም ያማረኝ ነው ምናምን አልኩት እንደዛ ስለው ጊዜ አይ እሷ ጋር ሄደሽ ቢ እኔ ብር የለኝም አለኝ እሱ እኮ ብር አለው ምንም ነገር እኮ አላጣም ከዛ እሺ ብዬ በቃ ወደ አክስቴ ጋር ሄጄ መብላት ምናምን ጀመርኩኝ እዛ በላሁ እሑድ ቀን ማለት ነው ስመጣ እሑድ ጧት ምጣዱን አሟሽቼው ነበር ስመጣ ጤፍ ይዞ መጥቶ አብኩቶ ጋገረበት እሑዱን ማለት ነው እኔ በሌለሁበት እሺ በቃ ይጋግርን የምናገባኝ በቃ ዝም አልኩኝ ከዛ ጋግሮ ሽሮ ሰርቶ ምናምን መብላት ጀመረ ለራሱ ይመጣል ሽሮ ይሰራል ጎመን ይሰራል ምናምን መብላት ጀመረ እኔ ጎንበስ ማለት ራሱ አልችልም በጣም አሞኛል ከዛ ደግሞ በቃ ዝም አልኩት እንደዛ ሆኖ እኔ ደግሞ ጎረቤቶችን ጋታችን ወርጄ መብላት ጀመርኩ ዝም በቃ እንደዛ እያረኩኝ ልብሴንም ያጣው በቃ ጠጥ አልኩት እሱ ደግሞ እንደዛ እየሰራ መብላት ጀመረ ከዛ ወልጅበት አካባቢ ደረሰ ይወልድ ትንሽ ቀን የቀረኝ በቃ ሳምንት እናቴ ጋር በመጣው በሳምንቱ ነው የወለድኩት ከዛ ወደ እናቴ ጋር ከመጣው ማለት ነው ከዛ ሆስፒታልም ሲሄድ በ11 ወር ምናምን የወለድኩት ሆስፒታል ስንሄድ እኔ እየከበደኝ ነው ለሄጂ ራሱ መሄድ እየከበደኝ ነው በእናትህ አብረን እንሂድ ሁሉም ሰው እኮ ከባሉ ጋር ነው የሚመጣው አንድ ቀን እንኳን አብረን እንሂድ ልጁ እኮ የሁለታችንም ነው እላለሁ ከዛ እንደዛ ስለው ጊዜ አይች እኔ አልሄድም አንቺ ሂጂና እዛ ላይና ደውይልኝ ይለኛል ሁሌም ስደውለት ወይ ብሎክ ያደርገኛል ወይም ደግሞ አያነሳልኝም ጸጥ ነው የሚለኝ ከዛ ደግሞ በቃ ሄድኩኝ የዛን ቀን ማለት ነው ከቤት ያወጣኝ ግን ማታ 1 ሰዓት ላይ ነበር 1 ሰዓት በቃ ማሪፍ ሰግጄ ካርባ ነበር አዛን ይለው እነሱ ጎረቤቶቹ ነው ቡና ጠጪ አሉ ታች ማለት ነው ወርጄ አንዱ አራስ ነበረች ከዛ ደግሞ ሄደን ቡና ጠጥቼ መጥቼ ወዲያውኑ ገብቶ ምግቡን አሙቆ ይዞ ምናምን ገብቶ ኪችኑን ቆለፈው ሳሎን ሁሉም ቦታ ቆላልፎት ቁጭ አለ አንኳኳና አይከፈኝም አሁን አንኳኳና አይከፈኝም ከዛ ደግሞ በቃ እንዴት ሲለኝ ጊዜው እታች ወርጄ እንደዚህ ያንኳኳው እኮ እምቢ አለኝ አልከፍትም አለኝ እስኪ ናና አንተም ከሰማህ አንኳኳለት አልኩት ከዛ ደግሞ እንደዛ ስለው ጊዜ ወጣና እሱ ተቆጣው ናት ከፈተው ምን ሆነ ነው እንዴ ልጅቷ እንደዚህ ሆና ውጭ ታስቀምጣታለህ ምናምን አለው እሱ ማለት ነው ሰውዬው ለዛ እንዴ ውጭ መሆኗን እኮ አላየኋትም አለው አይቶኛል እኮ ከመስኮት መጥቶ ውሃ ራሱ መኝታ ክፍል ማጣሪያው ላይ ውሃ ቀጥቶ እንደዚህ ቀና ብሎ አይቶ ይሄዶ ውሃውን ጠጥቶ ቁጭ አለ እንዴ አላየኋትም ነበር እኮ አለኝ አለው እሺ በቃ አስገባት ብሎት ወረደ እኔ ደግሞ ገብቼ ከዛ ደግሞ የሆነ የጻፈልኝ ቴክስት አለ ማለት ነው የምን ተለው እስኪ አሳይኝ ሲለኝ ጊዜ አጥፍቼዋለሁ አልኩህ ምናምን አልኩት ሜሴጁ ማለት ነው ሀብ በውስጥ ልክልሻለሁ እዚህ ለማውራት እንትን ስላለኝ ነው ከዛ ደግሞ ካጠፋሽ እስኪ አሳይኝ ምናምን ሲለኝ ጊዜ አይንሽ እንዴ መጥቶብኛል እሺ አንዴ ሸልቼ ልንጣና ከዛ በኋላ አሳይሃለሁ አልኩት ከዛ ደግሞ እንዳይቆልፍብኝ ቢይ ሁለት ቁልፍ ነበር አንዱን ቁልፍ ይዤ ወጣሁ የውጭውን ቁልፍ ማለት ነው እንደዛ ይዤ ወጥቼ ልክ ስወጣ ተመልሰሽ ምትገቢ እንዳይመስልሽ እዚህ ቤት ብሎኝ ቆልፎት ሄደ በሩን ቆልፎት ቁጭ አለ በቃ ባንኳኳ አልከፍትም አለኝ አልከፍትም አለኝ ከዛ ደግሞ ሰውየውም ራሱ ያኛው የግቢ ሰውየው ማለት ነው በቃ አልከፍትም ካለሽ ችግር የለውም ነይ እኔ ጋር ታድራለሽ እኛ ጋር ታድራለሽ በቃ ተይው ለምን እንደዚህ የምታረጊው ምናምን አለኝ ሴቶችን ተቆጥኝ እንደ አንድ ልጅ እኮ ይሄድ ነው በቃ